ነቢዩ ናታን መጣ ወደ ዳዊት እና ዳዊት ተንበረከከ። ንጉሥ ከሆነሱ ይሄኛውስ የእግዚአብሔር አገልጋይ ነብይ ነው። ዳዊት ተንበረከከ። እግዚአብሔርም በናታን በኩል ለዳዊት ተናገረው፣ ከበግረኝነት ያመጣው እኔ ነኝ አለው። ዳዊትም መሬት ላይ ለጥ ብሎ እኔ ማን ነኝ? ቤቴስ ምንድን ነው አለው። ማን ሆኜ ነው? አየህ፣ ተዋግቼ መጣሁ አይደለም ያለው፣ ማን ነኝ ብለህ እኔ መረጥከኝ አለና ዝቅ ሲል እግዚአብሔር ለዳዊት እንደዚህ ያለው፣ አንተም ብቻ አይደለም የልጅ ልጆች በዙፋን ላይ ይቀጥላሉ። ካንተ ልጆች መካከል ቢያጠፋ አልቆርጠውም፣ በበትር እየመታው መልስልሃለሁ ሲለው የኔ ሳያንስህ አለው፣ ልጆችን በዙፋን ልታስቀጥልልኝ እኔ ማን ነኝ? በእግዚአብሔር ፊት ዳዊት ዝቅ አለ። አየህ፣ በነቢዩ ናታን በኩል የሚናገረው እግዚአብሔር ቤተ መንግሥት ነው። የሚናገረው አምላክ ግን ቤተ መንግሥቱ ፊት ለፊት ተቀምጦለታል። እኔ ማን ነኝ አለው። ሳትገለኝ፣ ሳትቀስፈኝ፣ ሳልሞት ኃጢአተኛና አመፀኛ የስንት ሰው ደም እጁ ላይ አለ። ዳዊት ቤተ መቅደስ ልስራለ ሲለው እኮ እጅ ላይ ደም አለ አለው። አትስራልኝ እና የሰላም ሰው ልጅህን አረገውና ልጅ ይስራልኝ አለው። ይሄ ሁሉ ደም እጅ ላይ ያለ መርጠህ ሸፍነህ ጋርደህ ከልለህ አኖርከኝ። ይሄ አልበቃ ብሎ አለው፣ እኔ በዙፋን ላይ ያለው እሞታለሁ ብዬ ስፈራ ልጆችህም ይቀጥላሉ አልከኝ። እድሜ የሚያልቀው ዙፋን ላይ ነው አልከኝ። ለሚቀጥለው ዘመኔ ሁሉ እርግጠኛ አረከኝ። ማን ነኝ እኔ? ኃጢአተኛ እኮ ነው ዳዊት፣ በጣም በደለኛ እኮ ነው። የሚሰራው አመጽ እኮ አመጽ አይደለም፣ ግን ልቡስ ይሞታል እግዚአብሔር እግር ስር